ያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን አምላካችን ኢየሱስ ክርስቶስም ያን ሰው ከአልጋው ተጣብቆ አየና በደዌ ታስሮ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም አዎን ጌታዬ፣ ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜም ሌላው ቀድሞኝ ይወጣል አለው። ጌታችን ኢየሱስ ክርስቶስም ተነስና አልጋህን ተሸክመ ሂድ አለው። ያን ጊዜም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀን ቅዳሜ ነበረች። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከምስ አይገባም አሉት። እርሱ መልሶ ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ አላቸው። አይሁድም አልጋህን ተሸክመ ሂድ ያለው ሰውየው ማን ነው ብለው ጠየቁት። የተፈወሰው ግን ያዳነው ማን እንደሆነ አላወቀም። ጌታ ኢየሱስ ክርስቶስም በዚያ ቦታ በነበሩት በብዙ ሰዎች መካከል ተሰውሮ ነበረና። ከዚያም በኋላ ጌታችን አምላካችን ኢየሱስ ክርስቶስ ያን ያዳነውን ሰው በምኩራብ አገኘው። እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛም እንዳትበድል እወቅ አለው። ያም ሰው ሄዶ ያዳነው ጌታ ኢየሱስ ክርስቶስም ኢየሱስ ክርስቶስ እንደሆነ ለአይሁድ ነገራቸው። ስለዚህም አይሁድ ጌታ ኢየሱስ ክርስቶስን ያሳድዱት ሊገድሉትም ይሹ ነበር፣ ይፈልጉት ነበር፣ በሰንበት እንዲህ ያደርግ ነበርና። ጌታችን ኢየሱስ ክርስቶስን መልሶ አባቴ እስከ ዛሬ ይሠራል፣ እኔም እሠራለሁ አላቸው። ስለዚህም አይሁድ ሊገድሉት በጣም ይፈልጉ ነበር። ሰንበትን በተለይ የሚሽር ነው በማለት ብቻ አይደለም፣ ደግሞም እግዚአብሔርን አባቴ ነው ይላል፣ ራሱንም ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ወልድ ከራሱ ብቻ ምን ሊያደርግ አይችልም፣ ከአብ ያየውን ይሠራል እንጂ ወልድም አብ የሚሠራውን ያንኑ ይሠራል። አብን መስሎ አብ ልጁን ይወዳልና የሚሠራውን ሥራ ሁሉ ያሳየዋል፣ ከዚህም የሚበልጥ ሥራ ያሳየዋል። እናንተ ልታደንቁ ይገባል። አብ ሙታንን እንዲያስነሳቸው ሕይወትንም እንዲሰጣቸው እንዲህ ወልድን የወለደውን ያድናል። አብ ከቶ ከማንም ከማን አይፈርድም፣ ፍርዱን ሁሉ ለልጁ ሰጠው እንጂ። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ወልድን የሚያከብር ግን የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት ያገኛል፣ ወደ እኔም አይሄድም፣ ከሞት ወደ ሕይወት ተሸጋገረ እንጂ። ሊያምን በወልድ በሕይወት ዘላለም፣ በወልድ ያመነ የዘላለም ሕይወት አብሮ ጌታ Yeah.